የኢትዮጵያ አየር ኃይል በጸረ ሽብር ዘመቻ ስኬታማ ከሄዳቸው የጸረ ሽብር ዘመቻዎች በሶማሌ የመሸገው የአልሸባብ ዓለም አቀፍ አሸባሪ ቡድን የቀጠናው ሀገራት ስጋት ወደማይሆንበት ደረጃ ማድረስ ተችሏል። ከዚህ ባሻገር አየር ኃይሉ ከኢትዮጵያ አየር ክልል ውጭ የተሳተፈባቸው የሰላም ማስከበር ሂደቶች ዓለም አቀፍ ክብርና ሞገስ የተጎናጸፉ ታንዛኒያ፣ ሱዳን፣ ሶማሊያ ሰላም ማስከበር አየር ኃይሉ ባለፉት 7 ዓመታት በተሰሩ የሪፎርም ስራዎች ዳግም እንዲወገዱ አየር ኃይሉ ከ1982 እስከ ለውጡ መባቻ ባሉት ጊዜያት ህልውናው አደጋ ውስጥ የገባበትና የወደቀበት ነበር። እነዚህ ዓመታት አየር ኃይል ያስፈልገንም እስከሚልና የተቋሙን ህልውና እስከመፋት አደገኛ ውሳኔዎችን ለማሳለፍ አንድ እርምጃ ብቻ የቀረበትን ጊዜ የታየበት ነው። እነዚህ ዓመታት በኢትዮጵያ ታሪክ ውስጥ ብርቱ ልምዶችን ያሉበት ተቋማዊ የማድረግ አቅሙ የተዳከመበት ነው። የለውጡ መንግስት መምጣት ለብዙዎቹ የዳግም ውልደት መስራት የነበረ ነው። ለውጡ የኢትዮጵያ አየር ኃይል የዛሬው የዓለማችንን አርሚ አቪዬሽን የቴክኖሎጂ እድገትን ባናበበ ቴክኖሎጂን ከእውቀት እውቀትን ከክህሎት አጣምሮ የያዙ አስተማማኝ ሙያተኞችን አፍርሷል። ቤቱ ሙያተኞች የሚባረሩበት ሳይሆን አብራሪዎች የተፈጠሩበት ዘመኑን የዋጀ ተቋማዊ ዳግም እንዲገነባ ሆኖ ተፈጥሯል። የኢትዮጵያ አየር ኃይል እስከ ደርግ መንግስት መጨረሻ ድረስ እጅግ ፕሮፌሽናል በደንብ የጠበቀ በአፍሪካ ክብር ያለው አየር ኃይል ነው የነበረው በማፍረስ የመጀመር አባዜያችን አየር ኃይላችን ራሱ ዳዋና አቧራ ወርሶት ከዜሮ እንዲጀምር ተደርጓል። በኢትዮጵያ ጠቅላይ ሚኒስትር አብይ የመሩት የለውጡ መንግስት መምጣት አየር ኃይልን ዳግም እንደ አዲስ ወልዶታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ሪፎርም ካካሄዱባቸው ተቋማት መካከል አየር ኃይል ፊት መስመር ላይ አለ። ባለፉት 7 ዓመታት ኢትዮጵያ የላቀ አየር ኃይል ያስፈልጋታል የሚለው የመንግስት ተቋም በፖሊሲና በበጀት ስትራቴጂያዊ ለውጥ እንዲያደርግ አስችሏል። የውጊያ መሰረተ ልማቶችን መገንባትና አየር ኃይሉ ስሙን ክብሩንና አቅሙን የሚመጥን ምቹ የስራ አካባቢ ተገንብቶለታል። ሪፎርሙ አየር ኃይሉን እንደ አዲስ ከመፍጠር ባሻገር የቀደመ ስምና ክብሩን መልሶ የማድረግ አቅሙን አድርጎታል። ከዘመኑ የቴክኖሎጂ አብዮት ጋር አዋህዶ ዘመኑን የዋጀ ተቋም አድርጎ ወርዶታል። በዚህም የኢትዮጵያ አየር ክልልን የሚያስጠብቁ ሀገር ወዳድ ሙያተኛና አመራር፣ ዘመናዊ ትጥቆች፣ የውጊያ መሰረተ ልማትና ምቹ የሥራ አካባቢ ተፈጥሯል። ይህ ብቻ አይደለም። አየር ኃይሉ ዛሬ ሽቅድድም በበዛበት ዓለም ከጊዜው ጋር መራመድ ችሏል። በነገው ዓለም ተወዳዳሪ ማድረግ የሚያስችለውን አቅምን ፈጥሯል። 90 ዓመታት ከህልውና መፋቅ አደጋ ውስጥ ወደ ልዕልና እየተሻገረ ያለው አየር ኃይሉ የ90 ዓመቱን ልደት ሲያከብር ተቋሙ የድል አድራጊነት ጉዞውንና የመጪውን ዘመን አውራነቱን በማጽናት ጭምር ነው። የኢትዮጵያ አየር ኃይል ትላንትን ባከበረ ዛሬን በብቃት በተላበሰና ነገን በሚጨበት ተስፋ ውስጥ ሆኖ ልደቱን ያከብራል። አየር ኃይሉ የታሪካዊ የኢትዮጵያ ጠላቶችን የሀሳብና የስም ተሻራኪ ባላንጣና ባንዳዎችን አደባስበዛበት ኢትዮጵያን ያስገኙ የቁርጥ ቀን በራሪ ሰዎችን በማክበር ልደቱን ያከብራል።